ኤሴንጅ አቤት ይሄ ልጅ በጊዜ ትዳር ካላስያዝኩት እንደምታየው እየባከነ ነው። ጥሩ ብለዋል። ችማናት ችጎረቤቷ እዛ ተዋደውም አይደል እንግዲህ እንት ታሰቡ ማዛመር ነው እንጂ እኔም እሱን ነው የምለው። ልጅቷ ሸጋ ናት። ቤተሰቦቿም ቢሆኑ የታፈሩና የተከበሩ ናቸው። አውቃለሁ። እንግዲህ ይሄንን ታሉ በጊዜ ሽማግሌ ይላክና እንግዲህ እና ማጋባት ነው እንጂ ጥሩ ብሏል ቄሴ። በሉ እንግዲህ እስቲ ወደ መንደር እንዝለቅ እንሂድ ብለው ነው። እሺ እስቲ በዛውም ታታን ጠይቃለሁ። እሺ ታድላ ንሽማ ጓዳው እንደሰስደሰሳ እንደሚጠጣ ነገር ይዘሽ ግን መቼም መጠናልና ቀኑን ቀረብ አድርገው እስቲ እንገሩን። ያው እንግዲህ የሷን ፍቃድ ታክሎበት የፊታችን ሚካኤል ቀኑን ቆርጠን እንነግራቸዋለን። ጥሩ ነው። መልካም ቀን ነው የተመረጠ። የቅዱስ ሚካኤል ዕለት ማጫውንም መክረን እንፈጽመዋለን። ምንም ችግር የለም። ቅዱስ ሚካኤል ፈጽመው እንግዲህ ቀኑን። አሜን አሜን እንዳላችሁት ይሁን። ዝምድናውን እኛማ መች ጠልተነው ለበጎ ነው ይሁን። ባይሆን እንግዲህ ታትዬ እንዳለችው ለሚካኤል አብረን ዘመዱም ጋር መክረን እናሳውቃችኋለን። በማጫው ጉዳይም ይዘለት እንፈጽመዋለን። እግዚአብሔር በእንግዲህ የፈጸመው ቀን ነው። እግዚአብሔር ያሟላው መልካም ቀን ነው። መልካም ነው። ከእንግዲህ ልጄ ልጅነት የለም። ጠንከር ብለህ ጎጆህን ማቅናትና ጥሩ አባወራ ለመሆን ራስህን ማዘጋጀት ነው። ልጅቷም ልቦናህ እንደፈቀዳትና እሷም እንደፈቀደችህ የመንደር ወሬ ሆኖ ሰነባብቷል። ተሳሳት? ኧረ ያያ እርግጥ በመንደሩ ሁሉ ይወራል። ያያ ግን እንግዲህ ያያ ተው ልጄ፣ የልብ ምቀኛ አፍ ነው ካልክማ የሚወራው ሁሉ እውነት ነው። ያያ አገኙሽም በጣም ነው መወዳት። እንዲያ ነው የሚባለው ልጄ። አየህ ከቤተሰብ የደበቁት ነገር ተየትም አያደርሱም። ማንኛውንም ነገር መደበቅ የለብህም። ትርፉም ጉዳቱም ላንተ ነው ልጄ። ምነ ግቡ እንጂ አፋችሁን እህል አስነኩት። ደግሞ በጠዋቱ እንዴት ያለው ሚስጥር ነው የምትጫወቱት? እምዬ መጣን። ከእንግዲህ ልጃችን እኮ አባወራ ሊሆንም አይደል? በአባትነቴ አንዳንድ ነገር ልበለው ብዬ ነው። በሉ ድንቅ ትደርሱበታላችሁ።
ንሱ ግቡ ቡኑ ደርሷል። ተነስ ልጄ እመቤቲቱ አዘዋል። ይሽ ያያ ለከብቶች ገለባ ጨምሬላቸው ልምጣ። ከዚያች ልጅ መንደር ምን እየተወካ እንደሆነ የሚነግረኝ የለም። ተነማንኛይቱ ጋሽዬ? ልቤ ከገጀላት ሌላ ማንን ታውቃለህ አንተ? ተናገኘውሽ መንደር ድግሱ ሞቅ ሞቅ ብሏል ጋሽዬ። የምን ድግስ እንደሆነ ግን አልሰማሁም። የማንን ጎፈሬ ስታበጥር ኖሯል? አገኘውሽ ልታገባ መሆኑን ሳትነግረኝ የቀረው። ልታገባ ነው እንዴት? ሄዱና አጣሩ ብዬ ስልካችሁ ምን ነበር እያጣራችሁልኝ ስትመጡ የሰነበታችሁ? ጋሽዬ ልብ እንደከጀላት አላወቅንም። በዚያ ላይ ተታለም ጋር ፍቅር ናችሁ። ስለታለም ማን ጠየቅ አንተ ንፍሮ? ለእህት ጥብቅና መቆም ነው። አሁን በግንባር ልልቀቅበት። ይህች ልጅ ከእጄ ታመልጠና አይማሬ ላልምራችሁ። ብልትንስ ፈሳ ሂዱና የሰርጉ ቀን መቼ እንደተቆረጠ አጣርታችሁ ነው። በሉ ሂዱ። ይህ ሰውዬ ተቴ ላይ ደርቦ ሊያገባ እያሰበ እንዳይሆን ብቻ። አይ የለም ንስሐ አባት ሊሆናቸው ነው። አንተ እየቀለድኩ አይደለም ተልቤ ነው። ዋ ቀለድክ እንጂ ከዚህ በላይ ቀልድ አለ እንዴት? ታለምን ለማን አስቀምጦ ነው? ግን ሌላ ኮረዳ ያውም ታጨታ ድግሱ ያለቀላት ሴት የሚከጅ ነው። እሱን ራሱን እንደጠይቀው እንጂ እኔ ምን አውቅላለሁ? ወይኔ ዳኝ ይልቅስ መፎከሩን ተውና ድግሱ ተደግሶ ማለቁንና ሰርጉም ለነገ መሆኑን ሂድና ንገረው። ለማን ነው የምነግረው? ለጋሽዬ ነው። ሌላ ሰው ማልኳን ሂድና ራስ ንገረው። ወንድም አለም እኔ በሎሌነት እንጂ በባርነት ተገዝቼ አልመጣሁም። ቢቀር የሁለት ወር ክፍያ ነው። ተዚያ ሰይጣን ሰው እጅ ራሴን አላስበላም። ይብለይ ላንተና ለእህትህ በልደና ሰንብት። ዋ አንተ እንደ ቀልድ ሸሽተህ እየሄድክ ነው። በቃ እስካሁንም የቆየሁት ላንተ እህት ስል ነው። ተንግዲህ ግን አንተ አለህላት። ዝም ብለህ ሂድና እውነቱን ንገረው። ቢያንስ እህት የልጆቹ እናት ስለሆነች አይጨክንብህም። በልደና ሰንብት። ረዲ ግን አንተ ታከለ አረ ታከለ እንደውም አሁን ሰገሰግስ ወደ እርሶ መምጣት ከዛን የተቀጠረ የተምሰራበት ሰው የአቶ ሽብሩ የነዚያን ያገኘውሽና የገበየው መጋባት ሰምተው ከዚያ በፊት እሱ አካባቢዋት በፊት እኔ ልቦናዬ ከጅሏታልና እጃት መጥፋት አለብኝ ሰርጉ ለመቼ መሆኑና እንዴት እንደሆነ አጣርታችሁ ላኩ ቢለን ጊዜ እኛም ነገሩ ለነገ መሆኑ ስንነግረው ጊዜ ይገለን ሲሆን እንግዲህ ይገለን አይቄስ በመሳሪያ ሲያስንገራግረን ሲያስፈራራም ይቆይ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እና እንደው ቄስ የሁለቱ የልጆቹ ሰርግ ከሚበላሽ እንደው እርሶ ደርሰው ቢያስቆሙት ልንገሮት አረ እንደው ሊቀጣርግ ነው ማስቆመው እሱ አው እንደው ቄስ እንደው ከቻሉ እንደው ቢቻለው ነው አያ ሸጋይ ሆኖ ሲሳማ እንድትመ
በጣም ተኝቶ ነው። አዎ ሲረብሸኝ አምሽቶ አሁን ገና ነው። ታከለ ይዝሩ ነው ስታውን ያመሸው። ቀኔ ታየ ነው ተዚያ ወዲያ አላየሁት። አረግ ያለ ወትሮ አመሸሳ አድርጎትም ያውቃንቱ አንዱ ጥጋብኛ ገጥሞት ባልሆነ እንጂ። አይ ይሄን ያክል ወንድነት ተነስቲ ዳኝ ማስቲ ተነስና አካባቢውን ቃኘት ታርገነው እንምጣ። አንዴ እስቲ ንሱ ፈልጉት። ተነስ እንጂ ምን ነው? ምንም ምን ነው ታዲያ ጎልታል? እንሂድ እንጂ